አባቱ እዚህ አካባቢ የሚከራይ ቤት አለ እንዴ? እናቱ ሰላምታው አይቀድም። እሺ ሰላም ዋልክ። ቆንጆን የፈጠረ አምላክ የተመሰገነ ይሁን። ሰላም ነኝ። አንቺስ እንዴት ነሽ? ደህና ነኝ። ደላላ ነህ? እያሰብኩ ነው ለመሆን። ምን ነው አልመስልም? እሺ እና እዚህ አካባቢ የሚከራይ ቤት ይኖራል? ላጤ ነሽ? አዎ ላጤ ነኝ። ወንደ ላጤ ሴት ላጤ? እሺ ምንድነው ስራሽ? ማለት ሙያሽ ምንድነው? ምን ስራ የለሽም እንዴ? መስተንግዶ አስተናጋጅ። ኦኬ የምን አስተናጋጅ? ሆቴል፣ ሬስቶራንት፣ ካፌ የትኛው ነሽ? እባክህን እቸኩላለሁ። ላንቺ የሚሆነውን እያሰብኩ እኮ ነው እናቱ። እያልኩ እንዳላቆይሽ ነው። እንድ ቤት አለ ይሁንሽ አይሁንሽ እያሰብኩ ነው። ባለ ስንት መኝታ? ባለ የለው። እና ስንት ነው ዋጋው? ቤት ለቃለች። ሌላ ቤት ደግሞ መከራየት አትችልም። ስለዚህ አዳሯ ሆቴል ነው። ሰዎች እንዲያገኟት አሰማርቻለሁ። እንዴት ዝም ብለህ ተቀመጥክ? ኧረ ዝም ብዬ አልተቀመጥኩኝም። እያፈላለኳት ነው። ደግሞ የትም አታመልጠንም። እቆጣለሁ። ቶሎ አፈላልጋችሁ ወደ ቤትሽ ተመለሺ ብሎሻል አባትሽ ብላችሁ ንገሯት። ቶሎ ፈልጋችሁ አኟት። መንገላታት የለባትም። እሺ ችግር የለውም። ለኔ ተውት። ደና ገቢ በነበረኝ ጊዜ ተከራይቼው አሁን ላከራይ ምን አባቴ ምን ብዬ ልንገረው? እሱ ራሱ በጣም አሳዝኘው የ3 ወር ላሽ አለ። ያንተን ቤት ነው እንዴ? ምን ነው ታውቂዋለሽ እንዴ? አይ አላውቀውም። ገርሞኝ ነው። ምኑን የገረመሽ? ቤትን ልታከራየኝ መሆኑ ነው። እውነቴን እኮ ነው። በቃ እኔ እንደለቀቅኩት አስቢ። ይኸው አታይኝም መንገድ ላይ የዛሬን አርገውና ሸርተት ብዬ ከጓደኞቼ ጋር ተሰብስቤ የምቀመቀምበት ቤት ነበር። አይ ጊዜ ጌታ አለ። እና ስንት ነው ዋጋው? እኔ 14 ነው የተከራየሁት። ያው 7 ይሆናል። ግን ላንቺ 5 አደርግልሻል። ይወደድብኛል። አዎ ሳይሽም የሚወደድብሽ ይመስለኛል። ታዲያ ለምን እንደዚህ አናደርግም? እንዴት? እኔም ቤቴን ለቅቄ ጎዳና ከምወጣ አንቺም ከምትቸገሪ ለምን ሼር አድርገን ደባለ ሆነሻት? አንተዋወቅም እኮ። ብሩክ ዘለቀ እባላለሁ። ደግ ሰው ነኝ። ትሁት፣ ሰው አክባሪ፣ እግዚአብሔርን የምፈራ ያለኝን አካፍዬ በሰላም የምኖር ሰው። እሱ ጥሩ ነው፣ ግን ይቅርብኝ። ይኸውልሽ እናትዬ በአሁኑ ጊዜ ኑሮ አናት ላይ ወጥቷል። እኔ በኪሳራ የዘጋሁት ግሮሰሪ ውስጥ ነው የምኖረው። ሰፊ ስለሆነ ይበቃናል። አይሻውን ልከራይም ብቲ የ3 ወር ምናምን ክፈይ ይሉሻል። ለአንድ ነፍስሽ ከኔ ጋር ተስማምተሽ መኖር ነው የሚሻልሽ። አይ ይቅርብኝ። ለምን? ግድ የለሽም እናትዬ አስቢበት። አይ ችግር የለም። ይኸውልሽ 2 አማራጭ ይዞ መንቀሳቀሱ ነው ለአንቺም ጥሩ የሚሆነው። የኔን ስልክ ያዥ። እሺ 0912 18 ማድረግ ያለብን ነገር ምን እንደሆነ ታውቃለህ? አግተነውም ቢሆን ብራችንን መቀበል አለብን። አግተነው? አዎ አንተ ሰውየው እኮ ኃይል ያለው ሰው ነው። ይሁና እንዴ። ስማ 2 ተሳቢ 4 ምናምን ክለብ ይሄ ሁሉ ያለው ሰው የራሱ የግል መከላከያ ይጠፋዋል ብለህ ታስባለህ? እና የገዛ ገንዘባችንን በገዛ ሀገራችን ሕግ ባለበት አገር እንደው ዝም ብለን ሜዳ ላይ በትለን እንቀመጥ ነው የምትለው? ለምን እንቀመጣለን? ሄደን በትህትና ወንድሜ ገንዘባችንን ስጠን ችግር ላይ ነን ብለን እንጠይቀዋለን። ስንት ጊዜ ነው የምንጠይቀው እንዴ? ሰውየው እኮ እንደው በአይኑ ሊያየን እኮ ፈቃደኛ አይደለም። ስማ ከአንተ በላይ እኮ ገንዘብ የሚያስፈልገኝ እኔ ነኝ። አንተ ቤተሰቦች ላይ እየዘለልክ እየፈነጠስ ይሄ ሁሉ ቶሎ ተረጋጋ እንጂ። አልተረጋጋም። ቸገረኝ ብሎ አይደለም እንደ 70 ሺህ ብር ወሰደው። ታዲያ እኛ በቸገረን ጊዜ ብንጠይቀው እንደው አሁን ሀብታም አይደለም ቢመልስልን ምን አለበት? በቃ እሺ ተረጋጋ። አሁን የያዝናትን ጨርሰን ቀስ ብለን ሄደን እንጠይቀዋለን። ኦሬ ባዶ እጃችን አየለ ያለንንም ወስደን እጅ መንሻ እንስጠው። ለምን አንገት መንሻ ነው እንጂ ዘን ምን ሄደው። ሄሎ ሰላም ነው? እንዴት ነሽ? ሰላም ነሽ? የቅድሙን ነገር እኮ አሰብኩበት። እውነት አሰብሽበት? አዎ አሰብኩበት። በጣም አሪፍ። ይኸውልሽ አሁን እኔና አንቺ ፍቅረኛሞች ነው መምሰል ያለብን። እሺ እንዴ? ለምን? አከራይ ከባነነ ጥሩ አይደለም፣ ያባረኛል። ችግር የለውም። እሺ የስ ምን ተገኝቶ ነው?
ቤቴን አከራየሁት። ቤቴን አከራየሁት? አዎ። እና ታዲያ ወዴት ነው? ወደ ቤት? ቤቴን ብሩኬ ወዬ ለቀቅሽ እንዴ? አለቀኩም። ከልጅ ጋር ደባል ነው የምንኖረው። ደባል ነው የምትገባው እሷሽ። ይኸው ሲቸግረኝ ነው የግሮሰሪን ዕቃ ከና አስተናጋጆቹ ሽጬ የበላሁት። አላሳዝንሽ? በጣም አይዞክ፣ ይሄም ያልፋል። ከማለፌ በፊት ካለፈ ነዋ። እና የቱ ነው ክፍሌ? ይኸው እኔ ፍራሽን ይዤ ወደ ሳሎን ተሰድጃለሁ። ሳሎን የጋራ መኝታ የግል። መታጠቢያስ? ያው ቀድሞ በገባ ነው እንጂ እሱ። ቆይ ግን አንቺ ቃሼ ብቻ ነው እንዴ? ሻንጣና ፍራሽ ብቻ ነው ያለሽ? አዎ። ምን? አዎ። ግን የቤት ኪራዩን ራስሽ ነሽ የምትከፊው? አለምንከኝ? አይ እሱስ አምኜሻለሁ። እንደው ቃሽን ሳየው አንሶብኝ ግራ ገብቶኝ። ምን ነው ለሚያስረጃነት አይበቃም? አረ ይበቃል፣ ይበቃል፣ በቂ ነው። ክልን ቀቅለሃ ይገርምሻል፣ ከአንድ ጓደኛዬ ጋር ነበር አብረን የተከራየነው። መጀመሪያ አካባቢ በጣም አሪፍ ነበር፣ ሞቅ ያለ ነበር። በኋላ ላይ ግን እየቀዘቀዘ ነበር። ምናልባት አስተናጋጆቹ አያያዝ አይችሉ ይሆናል። ያኔ ነበር አንቺ ቤት ፍለጋ እኛ ጋር መምጣት የነበረብሽ። ሙች እኔ ልሙትልሽ እጥፍ አድርጌ ቀጥርሽ ነበር። በነገራችን ላይ ምሳን በላም እንዴ? ውይ ረስቼው። እኔ ውጭ በልቼ መጥቻለሁ። ለአንቺ ግን ቴካዌ ይዤልሻለሁ። እኔም እኮ ቅድም አንተ ስትወጣ ይዤ መጥቻለሁ። ለኔ? አዎ። በቃ እኔ ግን ባልና ሚስት ከአንድ ወንዝ ይቀዳል። እንዴ እንደው ወንድ ብላ እንጂ ነው ወይስ ላቁርስ? እንዴ አንቺ አስተናጋጅ ነኝ ነው ወይስ ስፖርተኛ ነኝ አልሽ? አስተናጋጅ አስመስልኝ እናቴ። እሺ በደንብ ብላ። የምን ሩጫ ነው? አጉርስሽ ነው። ኧረ እኔ ጉርሻ አልወድም። ምን ነው የምትወጂው? ማጉረስ። ማጉረስ ጉልበት እንዳፈራልሽ ነው እንዴ? ይኸውልህ ከኔ ጋር መኖር ካልቀረ ጉርሻ እንደማልወድ ማወቅ አለብህ። እኔ ደግሞ በጣም ማጉረስ ወዳለሁ እና እንዴት እናስታርቀው? ያው እኔ ማጉረስ አንተ ማጉረስ ታለማምደኛለህ፣ እኔ ማጉረስ አለማምዳለሁ። ብታያት እኮ መልኳ፣ ጸባይዋ እርግጥ ያለች እርጎ የሆነች ልጅ። ኡፍ እሷን ያገባ እንዴት እድለኛ ነው። እንደው ትገርማለህ፣ የእውነት ትገርማለህ። እንደውም የሚያሳስብ ነገር ጠፍቶ ነው ስለማታውቃት ሴት የምታወራልኝ። አንተ ደግሞ ሁሌ ደህና ነገር ሲያወሩልህ አትችልም። ይህን የማይረባ ትርኪ ምርኪ ነገር ባወራልህ ኖሮ ጆሮ ቆሞ ነበር። አዎ እንዲህ አይነት ነገርም አልሰማም። እሺ የለፋውበትን ብር ካላስመለስኩ እኔ ያመኛል። ኧረ እባክህ አንተ ሰውዬ ረጋ በል እንዴ። አይደለም በዚሁ ከቀጠልክ እኮ ልታብድ ነው። እንደውም ልንገርህ፣ አስጠቂ ነህ፣ የእውነት አስጠቂ ነህ። እንደውም ከዚህ በኋላ የሚከፈለውን መስዋዕትነት ሁሉ ከፍዬ ብሬን በእጅ አስገባለሁ። እሺ የእርጎውን እንኳን ክፈል። አይዞሽ አትደንግጭ። ውስጥ ማን አለ? ማንም የለም። ውስጥ ገብተና የአባትሽ ቤት እያለ እዚህ ማውራቱ ለምን አስፈለገ?
ላታመልጭኝ አታሯሩጭኝ አለ ሰውየው። ባሏ እንዳመሸባት እጅግ በርበሩን የሆነ ነገር ገጥማት ቢሆን ደግሞ ምንድን ነው የማደርገው? እናት ሰራራኝ። መጣሽ የኔ ጎረምሳ። ባሌ ወዬ አበሻው እንዴ ደባሌ ላጤነኛ አላልሽኝም ነበር እንዴ? ምን ጎረምሳ ነው ይዘሽብኝ የመጣሽው? ደባሌ ዝግባው ምንድን ነው ያልሽው? ናክፍሌ ላሳይ። ምንድን ነው ሽሞ ገላ ነገር? እሺ ሰላም ብራዘር፣ እንዴት ነሽ? ታደርሳለህ? አመሰግናለሁ። አረ ችግር የለውም ፓኮ አለኝ። አረ አዎ ቱርኪ በቃ ሰው ጠዋት እንደርሳለን። እሺ እንደርሳለን። በደንብ ልክ ልኩን እንነጋገራለን። አንቺ እሷ ጓደኛዬ ናት፣ ተንከባከባት። አንቺ ደግሞ የሚልሽን አድርጊው። እሺ በቃ እኔ ልተኛ ነው። ቻው በቃ አንባ እንደዛ ጥጋበኛ ሁለቴ ደረትሽ ላይ ወግቼ ነው ተመልሼ የምገባው። ተመልሰህ ብትገባማ ደስታዬን አልችለውም። ለምን አባሽ ነው የምትደሰችው? ሰላሜን አገኛለሁ። አንተ ከማንም ጋር በተወጋጋ ቁጥር እኔ መጨናነቅ አለብኝ እንዴ? እንደውም ይሄን ጎስቋላ ሽቦ ገላ ወግቼልሽ ነው እንባ በንባ ማረግሽ። እስቲ ልብ አለ ልብ አለ? አዎ ልብ አለ። እስቲ ልብ አለ ነው ያልሽው? ምኑ ላይ ነው ሞጋው? እኔ ሽቦ ገላ ነገር በቃ አምላክ ምኑ ላይ ወቀ? በቃ አምላክ ይዣለሁ። እኔ ያልተኛውም ሁሉንም ነገር እየሰማችሁ ነው። ባልተኛም ችግር የለው። አስደነገጠህ? አይ ምንም ችግር የለም። የኔ ቆንጆ በጣም ይቅርታ። እቺን ዕቃ ታደርስልኛለህ? ምንድን ነው? ሰው ይመጣል። ማደርስልሽ? እደውልልሃለሁ። እሺ እሺ። እሷን ደግሞ ፍራታት ነቀምቶሎ። እሺ እሺ። ቻው። ደግሞ አሁን ብዬ ከችግር ዳንኩ ስል ተላላኪ ሆኜ ልረፈው? ይሁን ቀን እስኪያልፍ የአባት ባሪያ ይግዛ ይላሉ። የለም ተባልክ አይደል? ክለቡን እያሳደሰ ነው እና እንሂድለታ። የኛን ገንዘብ ለመክፈል ጊዜ ብር የለውም፣ ክለብ ለማሳደስ ግን ብር አለው። እንሂድለት አሁን። አዎ አሁን ብሩኬ፣ እኔ በገንዘብ ቀልድ አላውቅም። እኔም እኮ ገንዘብ ያስፈልገኛል ሰውዬ። በቃ ያለን አማራጭ ምን እንደሆነ ታውቃለህ? መፋለም ነው። ተነስ። መፋለም? አዎ ሰውዬ፣ ፍልሚያ እኮ ከኩያ ጋር ሲሆን ነው የሚያምረው። እሺ ለምን ትፈራለህ? በእናትህ እኔ አልፈራውም ሰውዬ፣ አቅሜን ነው ያወቅኩት። በአቅም ሲሆን ነው ሁሉ ነገር ትክክል የሚሆነው። ስማ በእናትህ፣ የለፋሁበትን ሀቄን ገንዘቤን ልከልከል? መንግስት ባለበት ሀገር ሰው የሰው ገንዘብ ወስዶ ዝም የሚባልበት ሀገር። አንተ ደግሞ መንግስት ለፊት ማለት ትወዳለህ? ስማ፣ የኔን ገንዘብ የወሰደው ግለሰብ ነጋዴ ነው። ከመንግስት ጋር አታነከክ። ምን ልዩነት አለው? እሱ መንግስት ዝም ስላላቸው እንዲህ ብቻ ብሩኬ፣ ብቻ ፊት ለፊት ላግኘው፣ የእውነት ላግኘው።
የቱ ጋር እንደምወጋው ብቻ ታያል። በሰላም ነው? ሰላም ሰላም ሸለም እንዴ ብሩኬ ምንድን ነው ዛሬ? እንዴት ዋላችሁ? ሰላም ዋላችሁ? ይኸውልህ ብሩኬ ዛሬ ቤሪዬ ልደት ነው እና ውጪ ከምናሳልፍ ብሩኬ እንዳይደብረው ብለን ቤት መጥተን ልናከብር አሰብን። አጠፋን? ኧረ በፍጹም አላጠፋችሁ። ብሩክታይት ትባላለች። እኔ ስለምወዳት ቤሪዬ እላታለሁ። ቤሪ ሃይ ቤሪ። እሺ የሆነ ነገር እናዘጋጃጃ። ግን ቆይ እኔ ስጦታ አለኝ። እንኳን ተወለድሽልኝ። ቴንኪ ጓደኛዬ። ስንት ዓመቷ ነው እንዴ? ነው ሴሞኒ እሺ ብሩኬ እንዴት የሴት ልጅ እድሜ ትጠይቃለህ? አንተ ልደቴን ቀን ልታበላሽ ነው ወይስ ምን በምን ልታደርጊ ታስበህ ነው? ወይ ይቅርታ ማክበር ነበረብኝ ለካ። አዋረድኩት። ይቅር ይበሉኝ። በቃ ይቅር ብናላ። እኔ ኖ እኔ ይቅርታ አልለውም። ይቀጣ አባይልኝ። ወይኔ ጓደኛዬ እስቲ እኔው የኔ ምስኪን ምንድነው መንቀጣው? ምንም ግና መልካም ልደት የሚለውን ዘፈን ይዘምርልን። መቼ? አሁን ለሳቸው? አይ የዛሬ ዓመት የዛ ሰው ይበለላ ጀምራ። ወይ ብሩኬ ድህነት ነው እንጂ እኮ ቆንጅዬ ነህ። አንቺም በጣም ቆንጆ። ግን ከኔና ከሷ ማን ነው ቆንጆ? ሁለታችሁም ቆንጆዎች ናቸው። ግን ያው ስምርዬ ኮንግራ ስምርዬ ሚስ ኮንዶሚኒየም ሆነሽልኛል። ድሮም እኮ አይኑ እንደጣለብሽ ምቼ ነበር። ዘፈን የለም እንዴ? ውይ ቀድማችሁ ብትነግሩኝ አዘጋጅቼ ጠብቃችሁ ነበር እኮ። ለምን በስልካችን አንቀጥቶ? ያድራ ሀሳብ ነው። ስሜ አችንም ትንሽ እንኳን ደስ ያላችሁ እንኳን ደስ ትንሽ እንኳን ደስ ያላችሁ እንኳን ደስ ያላችሁ። ምን አድርገኸኝ ነው? አንቺስ ምን አድርገሽኝ ነው? ራቁቴን እኮ ነኝ። እኔም እኮ ራቁቴን ነኝ። እንዴት ልብሴን ታወልቅብኛለህ? ኧረ እኔ አላወለኩም። እና ልብሴ ራሱ ወለቀ? ምን አቅልሻለሁ እኔ? በቃ ሴት ልጅ ከማን ወንድ ልጅ ጋር ተቃቅፈን መተኛታችንን ማለት ነው? ይሄው ተቃቅፈን ተኛን እኮ። ምን አደረኩሽ እኔ? ይልቅ አንቺ ነገር ምን አድርገሽኛል? ኧረ ተረጋጊ። ከኔ ጋር ያደርሽ ብቻ አስመሰልሽው እኮ። እና ሌላ ሰውም ነበር? ኧረ እኔ ማለት የፈለግኩት የመጀመሪያሽ አስመሰልሽው ነው። ስማ ከማንም ወንድ ልጅ ጋር ላድር እችላለሁ። እኔ ሳልፈቅድለት ግን ጫፊን የነካኝ ሰው የለም። ደግሞ ስለኔ ማንነት አንተ አትነግረኝም። ኧረ ቀዝቀዝ በይ። እቺ ከጠበል አምልጣ ነው የመጣችው ወይስ እኔ ጠበል ገብቼ? ወይኔ ጓደኛዬ ቅድም እኮ እንዴት እንዳስደነገጥኩት አሳዘነ። አንቺ ግን ክፉ ነሽ። ደባልሽን እንደዛ ታስደነግጫለሽ። እኔ ሰው ሲደነግጥ እንደዛ ይቻላልም ጓደኛዬ። ምን ላርግ ብለሽ ነው? ወግ ነው። ማታ እንደዛ ሲጮይ ነበር። አንቺ እሱ ነው የምሬን እኮ ነው። እቺ ጠጋ ጠጋ ተሳሳትኩ ለማለት ነው። የሔዋንና የባቡም ታሪክ ጥሩ አልነበረም። እውነቴን እኮ ነው። ደወለ እናሹ እንዴ? ምን ሆንኩ? አኩርፍ ያለው እኮ ኋላ ዳውለኔ ነው እሱ። ዞሮ ዞሮ ማልቀስሽ አይቀርም። እኔ ስምረት ነኝ ማለቅሰው? ማን እንደሚያለቅስ እያየሽ ነው? እኔ ሴት ነው ያልኩት። ይኸውልህ አታነሳም። ታዲያ ምን ችግር አለው? ማታ ስትመጣ ከፎቅ ላይ ገፍትረህ እመጣለሁ። በስመ አብ። ማንን? ስምሪን? ምን ነው ያሬድ? ምን ነው የራስህ በስመ አብ በል። በሰይጣን የተከበብከው እኔማ ከየት አምጥተው ነው ግን ይሄ ሁሉ ብር የሸለሙ? ሽልማት ይጠየቃል እንዴ? ደግሞ ሲሸልሙኝ መዝፈኔን አቁሜ ሽልማቱን ከየት አመጣችሁት ልበል? ልጆቹ አስተናጋጅ ናቸው አልክ፣ ገንዘብ አላቸው። ቆይ እኔ የሚገርመኝ እንዴ የቤት ኪራይ ተወደደብኝ ብላ አይደለም እንዴ ደባል ለመሆን የመጣቸው? ታዲያ ይሄን ሁሉ ብር ከየት አምጥተው ነው የሚበትኑት? ያሬድ እንግባባ እንጂ
ሽልማት ሸለሙኝ አልኩ እንጂ በተኑ ወጣኝ። ደግሞ መጠጡን የሚሰሩበት ቤት ባለቤት ቺኳን ይወዳታል። እሱን የፈቀደላቸው ማንም ቤሪን? አዎ ቤሪን፣ የሆቴሉ ባለቤት እሷን ይወዳታል። እሷ ትቀፍላለች፣ አብረው ያጠፋሉ። አይ የሰው ልጅ ይሄው እንደዚህ ያልሰሩበትን ይከፍላቸዋል። የኛ ሰው ግን ይሄው የገዛ ገንዘባችንን ከልክሎ ቁጭ ብለናል። አይ ቺክ መሆን ይሄን እኮ ቺክ ብንሆን ኖሮ በቃ በገንዘብ ያጨናንቀን ነበር፣ ይሸልመን ነበር ለሞሽሙንሙኛ ምናምን እያለ። እኔ ግን አልፋተውም፣ የእውነት አልፋተውም። ከቤተሰቡ አንዱን ፈልጌ እጎዳለታለሁ። እንደዛ ነው ማድርገው። እየሰማኝ አይደለም? ውይ ሰውዬ፣ እኔ አንተን ጦርነት ወሬ መስማት አልፈልግም። ኧረ ገና ለገና አንድ ሴት አብራኝ አደረች ብለህ አብሮ የኖረውን ድህነትን ረሳኸው አይደል? ጥሩ ነው ጥሩ ነው። የኔ ወሬ የጦርነት ዜና ሆነብህ አይደል? ምን ነው ጋበዝኩት ብለህ ነው እንዴ? እርጎ ጋበዝኩት ብለህ? ኧረ ተወኝ ያሬድ፣ ኧረ በእናትህ ተወኝ። እንዴ ብርቅ አረከው እኮ እንዴ። የትኛውም ሀብታም እኮ የዳን ገንዘብ እየበላ ነው የሚኖረው። ምን የታወቀ ነገር እኮ ነው። ይኸውልህ ብሩኬ፣ እኔ ግን የገባበት ገብቼ ብሩን ስቀበለው ለአንተ 5 ሳንቲም አልሰጥህም። እንዴ ያሬድ ስማ፣ እሺ እርጎውን እንኳን ክፈል። ስምሪዬ ብታይ ዛሬ ቀኑ እንዴት እንደረዘመብኝ ሙች። ስምሪዬ በእናትሽ እኔ ዝም ስትይኝ በጣም ነው የምፈራው። ምን አለ ብታናግሪኝ ግን። እስቲ ዝም በል። ሰው በገዛ ቤቱ መቀመጥ አይችልም እንዴ? ምን ልትሆን ነው? እባክሽ ይቅር በይኝ ስምሪዬ። እኔ እኮ እንደዚህ እንደሚደብርሽ ስላላወቅኩ እኮ ነው። እንዴት እንደ ተራ ሴት ትቆጥረኛለህ? ኧረ እኔ በፍጹም እንደ ተራ ሴት አልቆጠርኩሽም የኔ ቆንጆ። እባክሽ ይቅርታ አድርጊልኝ። ይቅር በይኝ። አፋይ መኝታ ክፍሌ ከወሰድከኝ እንዴ አግኝቼ ነው። በጣም በደስታ እቅፍ አድርጌ ወስድሻለሁ የኔ ማር። የኔ ፍቅር በጣም እኮ ነው የምወድሽ። ደግሞ እንደለመድሽው እንዳትጮይሽ። እጮሃለሁ እንዴ? ቀላል ትጮያለሽ እንዴ? ፖለቲከኞቹ ራሱ እንዳንቺ አይጮሁም። ተው እባክህ። ምን እያደረክ ነው? ምን ነው አጠፋሁ? ህፃን እንዴ? እንዴት ይዘው ካንተ ያለ ጥፋትና ልማት አትለይም? ይቅርታ ሳምሪ። 10 ይቅርታ አትበለኝ። ቤቴ ባስገባሁት ቀኔ በረብራል እንዴ? ውጣልኝ በቃ። ይቅርታ እኮ የትልቅነት ምልክት ነው። እሺ ውጣልኝ። ብዙ ዜሮ ነው ያየሁት ማለት ምን ማለት ነው እንዴ? ብዙ ዜሮ ማለት እኮ ከፊቱ ቁጥር ካለው እኮ በጣም ብዙ ብር ነው ማለት እኮ ነው። 2 ሚሊዮን መሰለኝ። 2 ሚሊዮን? 2 ሚሊዮን ብር አላት? እርግጠኛ አይደለሁም መሰለኝ ነው ያልኩ። ደግሞ ገና በደንብ ሳላየው ነው የመነጨቀች። ታዲያ 2 ሚሊዮን ብር ይዛ አንድ የነጣጣ ድሃ ጋር ምን ትሰራለች? ለሆነ ነገር ነው የቀረበችው። እርግጠኛ አይደለሁም አልኩ እኮ። በዚህ ላይ ጽሁፉ በደንብ አይነበብም። ይኸውልህ ብሩኬ፣ ባለፈው ነግሬሃለሁ፣ እነዚህ ሴቶች ብር እየበተኑ ነው ብያለሁ። አንተ 2000 ይሁን 20000 ይሁን እሷን አትውቀሳት። ይልቅ ማታ የዛክበትን ጉዳይ እንዴት አደረክ? ሲሄድ እሱን አጣሁት። በአጋጣሚ ባለቤቱን አገኘሁት። ይኸው ከራስ ፀጉሯ እስከ እግር ጥፍሯ ድረስ አጥረግርጊያት በስድብ መጣዋ። ምን? አዎ ሰደብካት? ታዲያ እንዲህ ምን ነው አንተ እንደው የሴቶች ጉዳይ ነኝ አልከ? እንደው መሰደብ ሲያንሳት ነው። በጠፈጠፋት ሁሉ ደስ ባለኝ ነበር። አንተ የገዛ ሚስቱን ሰድበበት ዝም የሚል ይመስላል? ታዲያ እኔ እሱን ፈልገው እሱን አይደለም እንዴ? ትነግረዋለች፣ ይመጣል፣ እንገናኛለን። ስማ ገንዘባችን ያለው እኮ እሱ ጋር። ያንተ መሳደብ ምንም ለውጥ አያመጣም። እባክህ እየያት በል
እና በገዛ ገንዘባችን እድሜ ልካችን እየተለማመጠን እንኑር ነው የምትለው? ከዚህ በኋላ አንተ አያገባም። እሺ እኔ እጨርሰዋለሁ። እንደውም ከዚህ በኋላ አንተ መሄድ የለብህ፣ እኔ ነኝ የምጨርሰው። አንተ አትጨርሰውም። አንተ እንደ አዲሱ መንግስት በድርድር እያልክ ያስበላኸኝ ይበቃኛል። ስማ ያሬድ፣ እኔ ከብሩ በላይ ያንተ ጤንነት ነው የሚያሳስብ። ዝም አንድ ነገር ቢያደርግ በኋላ አይዞ አታስብ። አብዮቱ ከዚህ በኋላ ከመከላከል ወደ ማጥቃት ተሸጋግሯል። ና ጨብጠኝ። አልጨብጥም። ኧረ በስመ አብ። እናያለን። ሂድና ተደብድበህ ትመጣለህ። ይቅርታሽ እና አላኮረንከኝማ። አልተቀየምኩሽ። ይቅርታን ለማግኘት ስጦታ ገዝቼልሃለሁ። ጉቦ መሆኑ ነው? ኧረ አይደለም፣ እንዳንተ በደረቁ ይቅርታ ብዬ ልብን ዝቅ ከማደርገው ነው። እንዴ በደረቁ ይቅርታ አይጠይቅም ማለት ነው? ማለት ነዋ። እስቲያ ሸሚዝ ነው እንዴ? ልኬን እንዴት አወቅሽ? እንዴ ብሩኬ፣ ያንተን ልክ ኃላፊ አቅዳሚዋ አንድ የሚያውቀው እንኳን ያቅፌ ማድረው ይቅርና። ማለት እየሰደብሽኝ ነው? ኧረ አይደለም ብሩኬ፣ ይቅርታ። በነገራችን ላይ ስምርዬ በጣም እንትን ብዬሻለሁ። ምን ብሩኬ? በጣም ለምጄሻለሁ። ለማዳን? አዎ በጣም ነው የለመድኩሽ እና በጣም ነው ያፈቀርኩሽ። እውነትህን ነው ብሩኬ? ወይኔ ደስ ሲል። እውነት? አዎ። እና ታገብኛለሻ? ከመቼው? ምን ፈጠንኩ እንዴ? ዘለልክ እንጂ ብሩኬ። ካፈቀርኩሽ ቀጥሎ ጓደኛለሽ ወይ አለ። የለኝም ካልኩ የፍቅር አጋርሽ ልሆን ትለኛለህ። እሺ ካልኩ ሽማግሌ ላካል ወይ አለ። እሺ ካልኩ መች እንጋባለን? እንዴ አንተ ዘለ ትዳር ላይ ያው ከተኛን ከተላመድን ያው መጨረሻው እንጋባ ነው። ሌላ ምን አለ? አዎ ግን ብሩኬ ገና ሳንጀምር ስለመጨረሻው መወሰን አልችልም። እሺ ይሁን። እሺ አሁን እንደ አዲስ እንጀምር። አሁን ውይ ብሩኬ፣ እኔ አሁን የፍቅር ጓደኛ የሚያዝ እቅድ የለኝም። ማለት እንዴ ታዲያ አፈቅርሻለሁ ስልሽ ለምን ደስ አለሽ? እንዴ መፈቀር ማን ይጠላል? እንዲሁ መፈቀር እንዴ። እና አሁን የፍቅር ጥያቄንም ብያለሽ? አይ ላስብበት። እሺ አስቢበት። እና ምን አሰብሽ? ምን ላስብ? እንዴት ምን ላስብ? ስለምን? ስለማታው ነው። ስለ ፍቅር መች ጊዜ ሰጠኸኝ እንዳስብ ብሩኬ? እንዴ ሙሉ ሌሊት ለማሰብ በቂ አይደለም እንዴ? ይኸውልህ ብሩኬ፣ እኔ በዚህ ጊዜ የፍቅር አጋር ምናምን ነገር አልፈልግም። ለምን? በቃ ማንም ሰው በፍቅር ስም ነፃነቴ እንዲነፈኝ አልፈልግም። ማለት በቃ አሁን ጊዜው አይደለም። ጊዜው አይደለም ማለት ምን ማለት ነው? ይኸውልህ ብሩኬ፣ ነፃነቴን እፈልገዋለሁ። ማንም ሰው በፍቅር ስም እንዲቆጣጠረኝ አልፈልግም። ይህንን ደግሞ ለአንተ ማስረዳት አይጠበቅም። እንዴ እኔ ነፃነትሽን አሳጣሻለሁ እንዴ? በቃ ጨርሻለሁ። አቋሜ ይሄ ነው። አሳምኝኛ። አላሳመንሽኝም እኮ። ግፍ አለው፣ የወንድ ልጅ ግፍ አለው።
ወንድነቴን እንደፈለግሽ ተጫውተሽበት እንደ ሸንኮራ መጠሽኝ ስታበቂ መጥለሽኛ አትሄጂ። ስምሪ እኔ በጣም ወድሻለሁ። ልረብሽሽ አልፈልግም። ይቅርታ እሺ። ብሩኬ በስንቱ ከርክዬ እችላለሁ። እና ካቆምኩበት ልቀጥል? ምኑ ነው ካቆምንበት እንቀጥላለን? አረ ስምሪ ነገር አታዙሪ። እኔ እንደዛ አላልኩም። እሺ እኔም ብሩኬ ዛሬ ለአንድ ሰው ዕቃ ታቀብልልኛለህ? ምን ችግር አለ? እኔ ቆንጆ ምንድን ነው ዕቃው? ያው የከስተመር ነው የኔ አይደለም። አቀብልኝ ብሎኝ ስላልተመቸኝ አንተ ጊዜ ካለ እንድትሰጣቸው ነው። ኦኬ ባለፈ ለቤሪ ነበር እንዲያቀበልኩት። አዎ እሱማ ቤሪን ሰውዬው ስለሚወዳት ነው ምናምን ነገር ብዬ ከለ እንዴ እንዴ እሱ ሰውዬ እዚህ ነው እንደሚመጣው? ማለቴ እንዴት ያውቀዋል ይሄንን? አዎ እዚህ ነው የሚመጣው። አይምጣ ደበረ እንደዛ። ኧረ እኔ አልወጣኝም እንደዛ። ደበረ አልደበረኝም። እኔ እንደዛ አልወጣኝም። እንዴት ሊያውቀው ይችላል ብዬ ነው እንጂ። ያውቃል ብሩኬ። ሲመጣ ግን ዕቃውን አቀብልልኝ እሺ? ምንም ችግር የለም ቆንጆ። ደህና ዋልክ ዝግባ? ሽቦገላ ወይ ሰላም ነው? ሰላም ነኝ። ዕቃ ላስቀመጠች ላንተ ነው እንዴ ያለችው? አዎ ምን ነው? አይ የሆነ ሰው ይመጣል ስትለኝ ግራ ገብቶኝ ነው። እኔ እናንተማ እንተዋወቅ የለ እንዴ? ልክ ነህ። አዎ እንዴ ይኸውልህ አንተ ልጅ የምወዳትን ሴት ልትቀማኝ የምታስብ ይመስለኛል። ማንን? እኔ እንዴ መሞት ከፈለግኩኝ አደርገው ይሆናል እንጂ አሁን ግን መኖር ነው የምፈልገው። አላደርገውም። እመነኝ። ጠረጠረ አትጠራጠር። ግድ የለም እመነኝ። አትጠራጠር። ሰማኛለህ? ከብሩክ ጋር የፍቅር ግንኙነት ጀምሬያለሁ ያለችኝ ቀን ግን አንተም ላይ እሷም ላይ ልባችሁ ላይ ነው የምሰካላችሁ። አትልም። ሰማኛለህ? እሷን ድንገት እምራት ይሆናል ሽቦገላ፣ አንተን ግን በፍጹም ይቀራል። እሺ እሺ ሂድ። ተግባባን? አዎ አይዞህ ሽቦገላ። እሺ መልካም። ሰው የጤነኛ አይደለም እንዴ? እንዴ 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 ያሬድ ወንድሜን ምንድነው? ማን ነው? ምን ሆነ ነው? ስማ ያሬድ፣ እባክህ አዘንክ ማለት ነው? ምን ማለት ነው እንዴ? ጓደኛዬ ወንድሜ አይደለ እንዴ? ለምን አላዝንም? ተው በእናትህ፣ ጓደኝነትህንማ እኮ አየሁት። ምን አጠፋው ያሬድ? ምን አጠፋው? እኔ እዛ ሐቃችንን ለማስመለስ ተፋልሜ መሬት ላይ ወድቄ የሚያነሳኝ በጣም ብደውልልህ አንተ ስልክህን ዘጋብኝ። ማን እንዴ? ኧረ እኔ እውነቴን ነው፣ ስልኬን አልዘጋውም እንዴ። ተው ደግሞ ዘግቼ ከሆነ ለምን በትክክል አልነግርህም? ዘግቻለሁ ማለት እችላለሁ እኮ። አትገርፈኝ፣ አትፈልጠኝ፣ አትቆርጠኝ። ተው ብሩኬ አትዋሽ። ያደረግከው ሳያንስ ጭራሽ በክህደት አታስቀይመኝ። ኧረ በእናትህ እኔ አላደረግኩም፣ አልዘጋውም። ስማኝ እንዴ። አንተማ ምን ታድርግ? ሀብት የጫነች አህያ ቤትህ ገብታ የፈለገችውን ትሰጣለች። እኔን አስቀየምክ አላስቀየምክ ምን ይሰማሃል? ግን በእናትህ አትካድኝ። አዎ ብቻ ያደረከውን ብቻ እመንልኝ። በመድኃኔዓለም ይኸው እኔ መድኃኔዓለምን ጎርጎርዮስ ይኸው ስማ፣ እመነኝ። እኔ አንተን ስልክ አላነሳም አላልኩም እንዴ? እመነኝ። ደግሞ ካላነሳው አላነሳውም እላለሁ። ምን አስካደኝ? እሺ ማታ የት ነበርክ? ማታ ቤቴ ነኝ። የት ሄዳለሁ? ከማን ጋር? ከስምሪ ጋር። ይኸውላችሁ አብረሃት አድረህ ነው አይደል? እኔ እዛ ነፍሴን ከስጋዬ እንዳይገፉ ትታገላለሁ። አንተ እዛ አንሶላ እየተጋፈፍክ ስልክህን አታነሳለህ። ኧረ እኔ መድኃኔዓለም ተው። አይ ኢትዮጵያ ቆዳሽ የተገፈፈልሽ ቀርቶ አንሶላ የተጋፈፈልሽ በላ አለ ያገሬ ሰው። አንተ ሰውዬ ስማኝ፣ እኔ እውነቴን ነው አላየሁትም። የራስ ጉዳይ። እኔ ምን አጨቃጨቀኝ? ወይ አላበዛውም እንዴ? ወይ ጭካኔ! ሰው እንደዚህ ይደበደባል? እንዴ የሰው ልጅ ሰውን እንደዚህ ሲደበደብ እኔ አይቼ አላውቅም። እንደውም እኮ ቤንዙል ሁሉ እኮ አርከፍክፎ ሊያቃጥሉኝ ነበር። አይዞህ በቃ
ስማ ያሬዶ፣ ቆይ እነማን ናቸው? ቆይ ማን ነው? ሌቦች ናቸው? ምንድነው ምክንያታቸው? ኧረ አላቃቸውም። ባቃቸው ምን አስደበቀኝ። ብቻ በጆሮ የሰማሁት ነገር አንተን ብሎ ጀብደኛ፣ አንተን ብሎ ተናጋሪ፣ ይኸውልህ ከሚያዝያ ሳጥማን ነው ብቻ ከግንቦት ምንድነው ብቻ ከሆነ ቀን ጀምሮ አንተ የለህም፣ ዋጋ የለህም፣ ትፈርሳለህ፣ አናቅም ብለውኛል። እኔ እኮ ነግሬህ ነበር፣ ሰው በሚስቱ ሲመጡበት ነብር ነው የሚሆነው። አንተ ልጅ አርፈ ተቀመጥ ብዬ ነበር። አንተ ምን ያሞጣሙጣል? ምን ያሳድባል? አርፈ ቁጭ አትልም? አሁን ህግ ጋር ህግ ጋር ብትሄድ ብለው ይዛቱብኝ ዛቻ ከእኔ አልፎ ለልጅ ልጆች የማወርሰው እና ምን እያልክ ነው? ገንዘቡ ይቅርብን አንቀበልም እያልክ ነው? እሱማ አይቀርም። እንደምንም ብዬ ገንዘቤንማ እቀበላለሁ። ግን ብሩኬ ግን የአጠያየቅ ሲስተሙን እቀይረዋለሁ። በቃ ያሬዱ አይዞ እሺ፣ ቀስ እሺ። በቃ አሁን እዛች ቅያሷ ጋር ያለው ምግብ ቤት አለ አይደል? እዛ ወስጄ ጥሩ ቅቅል ጋብዛለሁ። እሺ አትንካኛ፣ በእናትህ በቃ እኔ እነሳለሁ። ና በዚህ ጋር በቃ እጄን በዚህ አንሳው። እንዴ ምን ሆነ አለ አንተ? አንሳው በቃ እንዴ ትልፈስፈስ እና የተባልሽውን ነገር እንዳትረሽ። ያልኩሽን ነገር ሁሉንም ሰማሽኛል? ምንድነው ሽቦ ገላ በራኝ ቆቆም እንዴ? ይቅርታ ያላችሁ ስላልመሰለኝ እኮ ነው። እና አሁን አንተ ትወጣለህ እኛ እንውጣ? ኧረ ምንም ችግር የለም። እናንተ ሁኑ ነው እወጣለሁ። ትንሽ ደከም ብሎኝ ላርፍ ነበር የመጣሁት። እዛ ሜዳ ላይ ውጭ አርፋለሁ። ችግር የለም። እናንተ እዚሁ ነው ተጫወቱ። ችግር የለም። ለማረፍ ነው ያልከን? ምን ሰርተህ ነው የምታርፈው? ጥሩሽ። ለማንኛውም አሁን ውጭ አረፍ በል። እሺ፣ አመሰግናለሁ። እሺ ጥቅምሽ ጉዳትሽ ነው ያመዘነብኝ። ምነው ብሩኬ ዛሬ ሰላምታ የለም እንዴ? ውይ ለካ ሰው አለ። የተከበሩ አተራማሽ ማለት ጋድሚያ እንዴት ኖት? እየሰደብከኝ እኮ። ይቅርታ ተሰድበሽ ልብሽ ልቅ ብሏል። ውሻ ብሩኬ እኔን ውሻ? ውሻ አንቺን ውሻ ድብን ያልሽው። ውይ ይቅርታ፣ አንቺን እሰድባለሁ ብዬ ውሻን ሰደብኳት። ደግሞ እንደዚህ ምንቅርቅር ብለሽ ራቁትሽን የጠበቅሽ ልታማልኝ ነው? ስሜ እኔ ብሩክ ዘለቀ ጨዋ ልቅም ያልኩ የጨዋዎች ቁንጮ ነኝ። ማንም ያውቃል፣ ጠይቂ። በዛ ያለ ደግሞ አፍቃሪ ነኝ። በማፍቀሬ የምኮራ ኮከብ አፍቃሪ። ምን ነው ጥርግ ደግሞ አንቺን ብሎ ይቺ የብብቷን አወርድ ብላ የብብቷን አወርድ ብላ ማን ነው የቆጡን አወርድ ብላ ጥርግ በይ አትምጪ። የቆጡን ስማ፣ አክፋዬ ስለተኛ የራስህ ከመሰልኩት ተሳስተሃል። እሺ አንተ ማን ስለሆንኩ ነው የምሰድበኝ? ከፈለግኩት ጋር የመጋደምም የማደርም መብት አለ። ምንድነው? ምን ሆነሻል? አንተም ብሎ የስነ ምግባር ለኪ ንገረኝ እስቲ። አንተ ማነህ? ባሌ ነህ? ንገረኝ ማነህ? ስሚ ስምረት፣ ምን ያህል እንደምወድሽ ምን ያህል እንደማፈቅርሽ ግልጹን ግልጽ አድርጌ ነግሬሻለሁ። ምን ለማለት ነው? ለማስቀናት ነው እኔን እንደዛ ስትሆኝ የነበረው? እኔን ለማናደድ ነው? በገዛ ቤቴና በገዛ ገላዬ አንተ ምን አገባ? ትንሽ አታፍረም? ስሜቴ ይጎዳል ስትል ልክ ሚስቱን ከሌላ ወንድ ጋር እንዳገኛት አባወራ ጠርተህ ስትሰድበኝ። ስሚ
ሚስቴ ብትሆኝማ ጠርቼ አልሰድብሽም ነበር። ዓይንሽን ነበር ማጠፋሽ። አልቀረብንም። ትሰማኛለህ? ሁለተኛ ለመሳደብ ይቅርና እንዳታስበው፣ አለበለዚያ ከዚህ ቤት ነው ማባረር። አባርርሃለሁ። ጭራሽ በቤቴ ልታባርረኝ? አባርርሃለሁ እኮ አለችኝ። ምናልባት አርዳለሁ ለማለት ፈልጋ እንዳይሆን። አንተ ደግሞ ከስለት ውጪ ምንም የሚታይ ነገር የለም እንዴ? ታያለህ አይደል? ነገ ከነገ ወዲያ ደግሞ ትደበድባለች። ባቄላ ካደረች አትቆረጠምም አሉ። ቆርጥሜ ነው የምጥላት። ይኸውልህ ባቄላው እሷ አይደለችም አንተ ነህ። እሷ ደግሞ ወፍጮ አስገብታ ትፈጫለች። ዛሬውኑ አባርራታለሁ። ታይኛል። ዛሬውኑ። እስቲ ልባል እናያለን። አሳያለሁ። ኧረ ሙት። እስቲ እናያለን እናያለን። አንቺ ግን ሲቀብጡ እኮ አይምጡብሽ ነው የሚባለው። አባራሃለሁ ስለው እንዴት እንደሆነ ብታይ ፊቱ ነው። አባራሃለሁ። ይኸውልሽ የእኔ እናት አንቺ በቀበጥሽ ቁጥር ማለት ነው እኛንም ነው ገደል ይዘሽን የምትከቸው። ግን የሆነ እቅድ ያስፈልገናል። አዎ እሱማ ግን ምን አይነት? ለምን እንደዚህ አታርቂ? ምን ልክ ሲመጣ አስታርቂ። ይቻላል። እንኳን ሰውና ሰው እኮ እግርና እጅም ይጣላል። ተረቱን ወቂበት እንጂ እጅና እግር ሳይሆን እግርና እግር ያው እኮ ነው ማለት የማይጋጭ የለም ለማለት ነው። በሰከረ ሙድ የልብ መናገር የድሮ ፋሽን ነው ቀርቷል። እሺ ታፈቅራታለህ አይደል? በጣም እሷም እንደማፈቅራት ታውቃ አይደል እንዴ የምትጫወትብኝ? እሷም እኮ ግን ታፈቅራለች። አልነገረችክም እንዴ? እውነትሽን ነው ቤሪ? ውሸቷን ነው። አላፈቅርም። እንኳን ላፈቅርህ በደንብ አልወድም። ወይ አንቺ ደግሞ አትዋሺ። እንደምታፈቅርሽ ስንቴ ነው ለኔ ነገርሽ? ቤሪ አፈቅራለሁ ብዬ ነግሬሽ አውቃለሁ? አላውቅም። ስለሌላ ነገር አይደል እንዲያወራውሽ። ስማ አንተ ደግሞ ጠጥቶ መስከር፣ ሰክሮ መሳደብ አፍቃሪነት አያሰኝም። እስቲ አንዳንዴም በራስክ ተማመን። አትንዘባዘብ። በበበበ አልቀረብሽም። እኔ ምን ይቀርብኛል? እናንተ ተፋከራችሁ አልተፋከራችሁ። እባክሽ የኔ ፍቅር ይቅርታ አድርጊልኝ። እኔ ስተቴ ማለቂያ የለውም የኔ ቆንጆ። እሺ አልሽ። ተነስ። አማረብኝ ብለህ ነው የፍቅር ሰው ለመሆን አትሞክርም። እያስመሰልኩ እኮ አይደለም የኔ ቆንጆ። ታውቂያለሽ ምን ያህል እንደማፈቅርሽ። እንደውም እንደማታፈቅሪኝ እያስመሰልሽ ያለሽው አንቺ ራስሽ ነሽ። ባፈቅርህም እኮ ያንተ መሆን አልችልም። ለምን አትችም የኔ ቆንጆ? እኔ ነው ውሻ? መጠጡ እኮ ነው። አንተ ራስህ ውሻ። እኔ የምልህ በቃ ተላላኪው ሆነ ቀረ አይደል? ምን አባቴ ላደርግ? ስራ አጥ ነኝ። ዝም ብዬ ስባትል ከመሆን የፍቅሬን እንትን መልእክት እያመላለስኩኝ ሞራሌ እንዳይነካ ይሻለኝ። ግን ምንድን ነው እቃው? እኔ እንጃ። እስኪ ሊሆን አንተ ሸማይ ዝም እንዴ ሰው እቃ ምን ችግር አለው? ምን ችግር አለው? አዎ ምን ችግር አለው እንዴ? አንድ ቀን ሁለት ቀን ልትላክ ትችላለህ እንዴ? በተደጋጋሚ ስትላክ እኮ የእቃውን አይነት ማወቅ አለብህ። የሰው ቃል በበርበር አንተ ዘውዬ እንዴ ምን ሆነሃል? አንዴ ባይሆን ምን ችግር አለው እንዴ? ምን ያጨቃጭቀኛል? ይሄን ያህል ምን ነው አካብድከው እንዴ? አንተ እንዴ የሰው ቃል ምንድን ነው? ምንድን ነው? አንተ ኧረ የሰው ነገር አትፍታ እንደዚህ እንዴ። ቆይ እስቲ ኦኬ። ይሄ ነገር ግን አልጣመኝም። ለምንድን ነው ይህን ያህል የተቀለሉት? ሐሺሽ ዱቄት ሐሺሽ ነው። ሐሺሽ? አዎ። በምን አወቅህ አንተ? እና ታዲያ
ፍርኖ ዱቄት ጠቅልለው አይሰጡ አይደል እንዴ? ደግሞ ከባድ አይነት አሽሽ ነው ብሩኬ። ይሄ ነገር እኮ በሌሎች ሀገር ማለት በቻይና የሞት ቅጣት ያስቀጣል። በምንድን ነው በሳውዲ አረቢያ እጅ ያስቆርጣል። በኢትዮጵያ ደግሞ ተስፋ ያስቆርጣል። አንተ አሽሽ መሆኑን በምን አወቅ? ከዚህ በፊት ጠጥተህ ታውቃለህ? እኔ አላውቅም፣ ግን ያው ፍርኖ ዱቄት በላስቲክ አሽገው ሰው ጋር አድርስ ይሏል ወይ? እዚሁ ጥለነው እንሂድ እንዴ? የሰው ዕቃማ እዚህ ጥለና እንሂድ እና ምን እናድርገው? ሀሺሽ ከሆነ ለላከችን ለባለቤቱ ሰዎች በትክክል ወስደን አደርሰን ከነዚህ ሰዎች ጋር ያለንን ግንኙነት እናቋርጥ። ወይም ደግሞ ለፖሊስ እውነቱን ነግረን እናጋልጣቸው። ለፖሊስ? እንዴ እንደዚህ እኮ የሚያደርጉ ከሆነ እነዚህ ሰዎች እኮ ሀብታምና ትልቅ ኃይል ያላቸው ነው ሊሆኑ የሚችሉት። ምን ሆነሃል? በገዛ ጣጣች ራሳችን ላይ መዘዝ እናመጣለን እንዴ? ምን እናድርግ ነው የምትለው? ግድ የለም እዚህ ጥለነው እንሂድ። ጥለና እንሂድ እና ሄደን ወደ ሰዎቹ ጋር ሄድ እናስረክብ ነው የምትለው? አዎ ሰትናቸው እንገላገል፣ እንጥፋ። እኔ እኮ በቃ አሽሽ መሆኑን ሳብኩ በቃ ፍርሃት ያዝ። ያሬድ አሁን ተረጋግተህ አስብ። አራዳው ከቀደሙን እንበላለን። ያስቶል አሁን እንጠነን። ቆይ ቀስ በል እንጂ አንተ ቶሎ በልና። እሺ ቀስ በል። በህይወቴ እኮ ነው የተጫወተችብኝ። ወይኔ ብሩክ፣ ወይኔ በህይወቴ እኮ ነው የተጫወተችው። ይኸውልህ ብሩኬ፣ ሴት ስለሆነች ብቻ ከወንጀል ነፃ ነች ብሎ ማሰብ ራሱ ሌላ ወንጀል ነው። ወይኔ ብሩክ፣ ወይኔ ብሩክ፣ ወይኔ ብሩክ ተጫወተች። በዛ ላይ ታፈቅራታለህ አይደል? አርቱ አዎ አፈቅራታለሁ። ይኸውልህ ብሩኬ፣ በፍቅር ተገፋፍተህ ሌላ ወንጀል ውስጥ ከምትገባ ብንጠቁምባት ነው የሚሻለው። አለበለዚያ ትጫወትብሃለች። እሷን እኮ ትወደኛለች። ለዛ ነው አሽሻሸከማ ወይኔ በጠራራ ፀሐይ የምታዞር ቀለደችብኝ። ይሄ ነገር የት ይገባ? ተጫወተችብኝ። ፍቅር እኮ ዕውር ነው ይባላል። ለዛ እኮ ነው አንዴ እየሳመች ሲፈልጋት አሽሽ ሲፈልጋት ማትርከኝ ነገር እኮ የለም። ማድረግ ያለብህ ምን እንደሆነ ታውቃለህ? ስማኝ ተወኝ በቃ። ኧረ አንዴ ስማኝ በእናትህ። ተይ እባክሽ፣ ምንም ነገር አታውቂም። እውነቴን ነው፣ ምንም አውቀው ነገር የለም። ዝም በይ። በደንብ ነው የምታውቂው። እያንዳንዷን ነገር በደንብ ታውቂያለሽ። እየጦስሽ እየመጣሽ ነበር ስታጦሽኝ የከረምሽው። ብሩኬ አትሳሳት። አልሳሳትም፣ ችግር የለም፣ ግድ የለም፣ አልሳሳትም። አታስቢ እሺ፣ አልሳሳትም። አልረጋጋም። ለካ የወንጀለኛ ጀማ ነው ቤቴ ሰብስቤ የከረምኩት። በቃ ፍቅረኛ መሆን አልፈልግም ብቻ ስላልኩ እኔን ለመጉዳት አጣር። ተይ እባክሽ፣ ምን አድርጌ ጎዳሁሽ? እባክሽ ሀሺሽ ሳከፋፍልልሽ ኖርኩ እንጂ ምን አድርጌ ነው አንቺን የጎዳሁት? እሺ በቃ ድምፅህን ቀንስ እባክህን። ስለምትለው ነገር ምንም ነገር አላውቅም። ከፈለግህ እምልልሃለሁ። አትማይልኝ፣ በሁሉም ባትይኝ አትማይልኝ። እሺ አትማይልኝ። ደግሞ የትኛው ቦታ ላይ ነው ወንጀለኛ ሲምል የሚታመነው? በቃ ስለምትለው ነገር ምንም ነገር አላውቅም። አቀቢልኝ ያለኝን ሰው ጠይቀዋለሁ። ከዛ ባለፈ አጨቅጭቀኝ። በደንብ ታውቂያለሽ። እሺ በደንብ ታውቂያለሽ። ሌባ ሞሽላቃ። ያያችሁትን ለአንድ ሰው ትንፍሽ ብትሉ መጨረሻችሁ እዚህ በርሚል ውስጥ ነው። ተግባባን? እዚህ ውስጥ ገብቶ የወጣ ሰው ይለምስ። ሰምታችሁኛል? ላስበት ብዬ ከሄድኩ በኋላ ከቤዲ ጋር ተነጋገረ እና ራሴን ችዬ ቤት ብከራይ መታወቂያ፣ ህጋዊ ነገሮች ያስፈልጉኛል እና እነሱ ስለሌሉኝ ያንተን ሀሳብ ወደድኩት። እኔ እኮ በጣም ስለተቸገርኩ ነው እሺ ያልኩሽ። አትዋሽ፣ እኔንም ፈልገኝ። ማንን? ኧረ በስመ አብ እንዴ! ይኸውልሽ እኔ ስለተቸገርኩ የመጀመሪያ ሀሳቤ እሱ ችግሬን ማለፍ ነው እንጂ አንቺን መውደድ አይደለም። ሁለተኛ ሀሳብ ነው አንቺን መውደድ። ብሩኬ፣ እኔ እኮ አብሬ መሆን አልፈልግም ያልኩ አብረን መሆን ስለማንችል ነው። አንድ ቀን እውነቱን ስታውቅ ትጠለኛለህ። አውቃለሁ። በዛ ላይ ከተያዝን ልታሰር እችላለሁ፣ ልትታሰር ትችላለህ፣ ልንሞትም እንችላለን። አውቃለሁ። ቆይ መጀመሪያ ግን ስንገናኝ አስተናጋጅ ምናምን ያልሽ እንዲሁ አፍሽ ላይ መጥቶ ነው ወይስ አስተናጋጅ ሆነሽ ነው? እነሱ እንደዛ ብሎ ነው የሚጠሩ። ኧረ ነው የኮድ ስም መሆኑና
ብሩኬ የሚመጣውን ሁሉ አብረን የምንጋፈጥ ከሆነ የፍቅር ጥያቄህን እቀበላለሁ። አትቀበይ፣ ይቅርብኝ፣ አትቀበይ። እንዴ እሺ ምንድነው የምትፈልገው? የፈለግከውን አደርግላለሁ። የፈለግከውን ያህል ገንዘብ እሰጥሃለሁ። ገንዘብ እሰጥሃለሁ? እኔ ስራ አጥቼ ገንዘብ ሲቸግረኝ ህሊናዬን ሳትኩኝ ያንቺ ሐሺሽ አዘዋዋሪ እብድ መሆን ይመስልሻል? እና ምንድነው የምትፈልገው? በሰላም ቤቴ እንደገባሽ በሰላም ከነግብረ አበሮችሽ ቤቴን ለቀሽ ውልቅ እንድትይልኝ። አፈቅርሃለሁ እኮ በዛ ላይ የማይሆን ነገር ነው። ችግር የለም፣ ሩቅ ለሩቅ ሆነን መፋቀር እንችላለን። ይሄ ዱባይ፣ አዲስ አበባ፣ አሜሪካ፣ ካናዳ ምናምን ሆኖ የሚፋቀሩት አለ አይደል? እንደዛ በቻት እንፋቀራለን። አንቺ ብቻ ቤቴን ለቀሽ ውጪልኝ። ይኸውልህ ጉዳዩን ቀለል አድርገህ አትየው። በጣም የተወሳሰበና ረጅም የጥቅም ትስስር ያለበት ነገር ነው። ረጋ ብለህ አስብበት። እንዴት አስበሽበት ሞተሻል? በእናትሽ ብሩኬ ኧረ እባካችሁ ደም መፋሰሱ ይብቃ። በእናታችሁ የፈለጋችሁትን እናደርጋለን። በመድኃኒዓለም የፈለጋችሁትን እናደርጋለን። ያንን እግዚአብሔር የሥራ ሊስት ጌታዬ አሳስራችኋለሁ እኮ በገዛ አይና አይታል አይደለም እንዴ? እየሰማችሁ ነው? እባካችሁ ስሙኝ። ሄሎ ሄይ ሰለም እንዴ? ወይ እንዴ ዝግባው ታስራል ነበር እንዴ? ምን ተባብለን ነበር? መጨረሻችሁ ይሆናል ብያችኋል ነበር። ቃላችሁን አጠፋችሁ። እኔ ግን ቃሌን አከብራለሁ። አላጠፍንም። እባክህ እኔ መሞት አልፈልግም። ጉዳዩ የህፃን ጫወት አይደለም፣ ወይም ይሄ ተራ ኪስ ማውለቅ አይደለም። ጉዳዩ ያለው ከላይ ነው። የት? መንግስተ ሰማያት። እባክህ እኔ መሞት አልፈልግም። መሞት ባትፈልግ ኑሮ ቃልን ትጠብቅ ነበር። ብሩኬ ይቅርታ አድርግልኝ። በሰማይ ቤት ክሳል። ተነሱ። አያችሁ ልጆች፣ እናንተም መግደል ኃይል ማባከን ስለሆነ ነው እንጂ አስፈላጊውን እርምጃ መውሰድ ይቻል ነበር። በሰከንድ ውስጥ እኮ ደማችሁን ደመ ከልብ ማድረግ ይቻላል እኮ። አያችሁ፣ ከህግ ይልቅ እኛ ትልቅ ጉልበት አለ። ለምን አትሉ? በዚህ ምድር ላይ ከህግ የበለጠ ገንዘብ ትልቅ ጉልበት አለው። ገንዘብ የትኛውንም ነገር ማንበርከክ ይችላል። ስለዚህ ህጋዊ ከሆኑ ሰዎች ጋር ከመስራት ከኛ ጋር መስራት ትልቅ ውጤት አለው። አይመስላችሁም? ይመስለናል። ብሩክ፣ ለአንተ ደግሞ ልዩ ስጦታ አለኝ። እንዴ አንቺ አልታሰርሽም እንዴ? ብሩኬ እንኳን ታስሬ በሞትም ያስነሳኛል። በጣም ደስ ይላል። አየህ፣ ህግ እንደዚህ አይነት ስጦታ አይሰጥህም ነበር። ልክ ነው። መንግስት ሚስት አይሰጥም። ቤት ነው ቤት ነው፣ ኮንዶሚኒየም። በሉ ጨርሰናል። ደስታችንን እናጣጥም ወጣ ብለን። ምን አይነት ባል እንደሆንኩ ስላላወቅሽ ነው የምትኮሪብኝ አይደል? እውነት ተጸጽቻለሁ። እኔ ተይዘን ልብ ብንል ብንጠፋ ደስ ነው የሚል። እንዴ ስራውን ማን ሊሰራው ነው? ሌላ ሰው ይመልምለዋ። ደግሞ ለአባትሽ ነግሬያቸው ሌላ ጣጣ ውስጥ ልግባ? እሺ በምን ልታስተዳድረኝ ነው? የሆነውን
የሆነውን ምንም ይሁን አንቺን ለማስተዳደር እኔማ የሆነውን ሰርቼ ሙች ገደል ውስጥ ግባ ቢሉኝ ገብቼ አስተዳድርሻለሁ። እናያለን። እቺ ጉራህን ወንጀለኛ ነች፣ ወንጀለኛ ናት። ያዛት በቃ። እንዴ እኔም ወንጀል ሰርቻለሁ። እናውቃለን። አሁን እሱን እዛ ሄደህ ታውራለህ።